በመቀጠል በዚህ ቪዲዮ የምንመለከተው የሁለተኛው ክፍል ምንድነው የፕሮፋይል ሚዲያ የሚለው ነው። ይሄም የቲቸር ሬጅስትሬሽን ሁለተኛው ክፍል ሲሆን እዚህ ክፍል ላይ የምናስገባቸው መረጃዎች እና ማስረጃዎች ፕሮፋይል ፒክቸር አለ። ፕሮፋይል ፒክቸር ልክ በዚህ ምስል ላይ እንደምትመለከቱት ሌሎችም ሶሻል ሚዲያዎች ላይ እንዳሉት የፕሮፋይል ፒክቸር የምናስገቡበት ነው። ይህም አፕሎድ የሚለው ሊንክ ነገር ከጫናችሁ በኋላ ፎቶችሁ ላለበት ዳይሬክተሪ ውስዳችሁ ፎቶችሁን ሰሌክት ካደረጋችሁ በኋላ ትሉታላችሁ። ልክ በዚህ መልኩ ይከፍትላችኋል ማለት ነው። ይህንንም አድጀስት ካደረጋችሁ በኋላ ፎቶችሁን ሙሉ ፋይል ገባላችሁ በኋላ ልክ በዚህ መልኩ ፎቶውን የምትፈልጉበት አቅጣጫ አድጀስት አድርጋችሁ አፕሎድ ፕሮፋይል ፒክቸር የሚለው ክሊክ ታደርጉታላችሁ። ጨረሳችሁ ማለት ነው። ፕሮፋይል ፒክቸራችሁን አፕሎድ አድርጋችኋል። ሁለተኛው ኢንትሮዳክሽን ቪዲዮ ነው። ኢንትሮዳክሽን ቪዲዮ ማንዳቶሪ አይደለም። ማንዳቶሪ አይደለም ማለት ግን አስፈላጊ ማለት አይደለም። ይሄ ማለት ዩቲዩቡ በጣም አስፈላጊ ነገር ነው፣ ክሪቲካል ነገር ነው። ግን እኛ እንደ ግዴታ እናስገድዳለን። ሳታስገቡ እንድታርፉ ያሳድማቸዋል። ነገር ግን ምንድን ነው ይሄ የሚጠቅመው የኢንትሮዳክሽን ቪዲዮ ካልን ሲመጣችሁ ስለ እናንተ ራሳችሁ እያወራችሁ የሚገልጽ አጭር መግለጫ ስላለው ኢንጌጅ ያደርጋል። እናንተን በቴክስት አንቦ ከሚረዳ ይልቅ እናንተ ስለ እናንተ ማንነት ኤክስፒሪንሳችሁ ስለመጣችሁበት ጆርኒ ስትነግሩት ሞር ከእናንተ ጋር ኮኔክሽን ይወስዳል እና በከስተመር የመመረጥ እድላችሁ ጥሩ ይሆናል፣ ከፍተኛ ይሆናል ማለት ነው። ስለዚህ ኢንትሮዳክሽን ቪዲዮዋችሁን እቺን ቦታ የቴክስት ማስገቢያ ቦታ አለች። ቪዲዮን ልክ በዚህ መልክ ከከፈታችሁት በኋላ የሼር ወይም ደግሞ ዩቲዩብ ዩአርኤል ላይ ያለውን ኮፒ አድርጋችሁ ወደ እኛ ዌብሳይት ላይ ማስገቢያው ላይ ፔስት በማድረግ በቀላሉ በዚህ መልኩ ዩቲዩብ ቪዲዮን አፕሎድ አደረጋችሁ ማለት ነው። ባዮግራፊ ላይ ስናስገባ የምናስገባው ምንድን ነው? ስለኛ የሚገልጽ ናቸው። የትምህርት ዝግጅታችንን ሊሆን ይችላል፣ ኤክስፔሪንሳችን ሊሆን ይችላል፣ ለማስተማር ምን ያህል ፓሽኔት እንደሆነ እና እነዚህ ጋር የተያዙ የአባውት ስለኛ ፕሮፋይል ላይ የሚቀመጥ ስለሆነ እንዳልኳችሁ ስለ ቱቶሩ ያለውን መረጃ ቴክስት መልክ የምናስገባበት ነው። እሱንም እንዴት እንደምታደርገዋ ስናደርግ ቴክስት ማስገቢያ ቦታ ትመጣለች። ይሄ ለምሳሌ የኔ አባውት ነው። በዚህ መልኩ አዘጋጅቻለሁ። ይህንን ኮፒ ካደረግን በኋላ በዌብሳይታችን ላይ በመሄድ ፕሮግራማችን ጋር እንሄዳለን። እዚህ ጋር እንመጣና በዚህ ፔስት ብለን ባዮግራፊዎችንን በዚህ አዘጋጅን ማለት ነው። ቪዲዮዎቹ ይታያል። እነዚህ ነገሮች በወላጆች የሚታዩ ስለሆኑ የሚገመገሙ ስለሆኑ እንደ መምህር የመመረጥ እድላችሁ ላይ ከፍተኛ ተጽዕኖ አላቸው። እነዚህ ነገሮች በጥንቃቄ መሙላት አለባችሁ። ሌላው ፎቶዎቹ ክሊር አለበት። ፊታችሁን የቀረበ ማንነታችሁን የእናንተ መልክ የሚያሳይ ንጹህ የሆነ ድብዝዝ ያላለ ፎቶ መሆን አለበት። የእናንተ መልክ ማን ነው ይሄ መምህር የሚለውን በመልክ ወላጆች ወይ ተማሪዎች ሊለዩ የሚችሉት አይነት ፎቶ መሆን አለበት ማለት ነው። እነዚህ ነገሮች በጥንቃቄ መሙላታችሁን እርግጠኛ መሆን አለባችሁ። ስለዚህ ይህን ይመስላል ፕሮፋይል ኤንድ ሚዲያ